ነቃነቅ የኤግዚት ተፈታኞች ዛሬም ለኤግዚት የሚያዘጋጀን አንድ ጥያቄ እንሰራለን። ጥያቄያችን ኦፕሬቲንግ ሲስተም ላይ ቢዚ ያደረገ ብዙ ጊዜ የሚደጋገም አይነት ጥያቄ ነው። የግድ አንደርስታንድ ማድረግ ያለብን ኮንሰፕት ነው። ሶ ጥያቄያችን ምን አለ? which of the following is a characteristic of primitive scheduling? A tasks can be interrupted once started. B tasks are allowed to complete their execution. C tasks can be interrupted and rescheduled. ዲ ታስክስ አር ስኬጁልድ ቤዝድ ኦን ዜር አራይቫል ታይም። ስለዚህ መልሳችን ነው፣ ግልጽ ነው፣ ሲ ነው። ግን ከዛ በፊት ግን ፕሪምፕቲቭ እና ናን ፕሪምፕቲቭ ስኬጁሊንግ ምንድን ናቸው የሚለውን ልንገራችሁ። ሶ ፕሪምፕቲቭ ስኬጁሊንግ ማለት መንጠቅ ወይም መቀማት ማለት ነው በአማርኛ፣ መንጠቅ ወይም መቀማት። ናን ፕሪምፕቲቭ ከሆነ ደግሞ አይነጥቅም አይቀማም ማለት ነው፣ እስኪጨርስ ይጠብቀዋል። ለምሳሌ አሁን ሼጁሊንግ አልጎሪዝሞች ውስጥ ፈርስት ካም ፈርስት ሰርቭ እና ምንድነው ራውንድ ሮቢን አልጎሪዝም። አሁን ራውንድ ሮቢን አልጎሪዝም ጋር ምን አለ መሰላችሁ? አንድ ፕሮሰስ ራን ሲያደርግ ራን አድርገ ማለት ታስክ ሆነ ማለት ታስክ የተሰራ ነው። ሶ አንድ ፕሮሰስ ራን ሲያደርግ ታይም ይሰጠዋል። ታይም ማለት 2 ሴኮንድ ወይ 1 ሴኮንድ ወይ ምናምን 0 ነጥብ ምናምን ሚሊ ሰከንድ ይሰጠዋል። አንድ ፕሮሰስ ራን የሚያደርግበትን ታይም ይመድባል ማለት ነው። ታይም ኳንት ማለት ሶ ያቺ ታይም ስታልቅ ስራውን ጨረሰም አልጨረሰም ያ ፕሮሰሰር ከሲፒዩ ወደ ሬዲ ኪው ይመልሰዋል ማለት ወደ ቦታው ይመጣዋል። ስለዚህ ምን አድርገው ማለት ፕሬምፕት አድርጎ ማለት ኢንተራፕት አድርጎ ስራውን አቋረጠበት ማለት የሚያቋርጥበት አቋርጦ ወደ ሬዲ ኪው ይመልሳል። ምክንያቱም ሌላ ፕሮሰስ መግባት ስላለበት። ናን ፕሪምፕቲቭ ከሆነ ደግሞ ማቋረጥ ብሎ ሳይንስ የለም። ለምሳሌ ፈርስት ካም ፈርስት ሰርቭ ላይ ምንድነው አንዱ ቀድሞ መጣ ያ ፕሮሰስ ስራውን ጨርሶ ነው ሲፒዩ የሚለቀው ማለት ነው። ከዛ ወደ ኔክስት ይተላለፋል እንጂ ፕሪምፕቲቭ የሚያደርገው ነገር የለም ማለት ነው። ስለዚህ ይሄ ነው A tasks can be interrupted once cannot be interrupted once started a non repetitive ነው። then tasks are allowed to complete their execution ይሄ ምንድነው non repetitive ነው። ዲ ደግሞ tasks are scheduled based on arrival time tasks ይሄ እንደውም first come first serve ከዚህ ጋር ብዙ የማይገናኝ first come first serve ነው። ሶ ይሄ ነው ማለት ነው። ቴንክ ዩ ላይክ አድርጉ ፕሊዝ።